Furmaanni isaa ijaaramuuf cimuudha malee marabsaniin furmaata miti. Si malee immoo eenyu arrabsure? Aangoos fudhattee biyyees to'attee nan arrabsina maal jechuudha? Maal jechuudha? አንድ የሚያዋጋ ኮሎኔል ጦር ግንባር ሆኖ ፌስቡክ ይጽፋል እንዴ? ስለዚህ በፌስቡክ መዋጋት ካለ በፌስቡክ ሲዋጉ የነበሩት አብይ አህመድ ናቸው ፋኖ አልነበር። ኢምቦይና ነማማጀ ታቦ ማረከት ወደ እንደዚህ ሶፍት ከኒፍ ነበር። እሳቸው እነዚህ ከአፄ ምኒልክ ቤተ መንግስት ተዋርደው እንዳይወጡ መከታ የሆነው ፋኖ የማናናቅ የክህደት እንትን የማሳየት ሁኔታዎች ይስተዋሉ እንደነበር አይተናል። ጀሪ ዋንሰዲ ደንደው እዩ ደንደው ቦው ደንደው ማቀበሌሲ ደንደው ከነሰደን ቆፈ ደንደው አማ ነጫላ ረብሰምተት አማ መቃንጊ የተቆዩ መቃብራን ተፈካታ ጋፍ ማለፊ በቃ ይሱማ ዋማው ከመጠብቀው በላይ ተደራጅቷል ከጠበቁት በላይ ታጥቋል ሲጮህ የሚውለው ዲያስፖራ ያብይ አህመድን ፎቶ ደሞ ይዞ በዚህ በእንትን የሚወጣል ሰንደቅ ዓላማ አጅቦ ምናምን ኢትዮጵያ ኃይል ነኝ ብሎ ይሄንን ማላገጥ አቁመው ከአማራ ህዝባዊ ኃይል ፋኖ ጋር አቆመው አመንዶሪም ሱሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላንደ ጎጎሬ ጀኔተናን መሬታችን መንግስት መከላከያውን ያውጣ ከፈለገ በ3 በ4 ቀን ውስጥ ነፃ እናወጣለን እንተዋወቃለን እኛና እነሱ የራያ መሬትና ወልቃይት ካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም ክልል ውስጥ በጣም ፌደራላዊ የሆነ የአማራን ህዝብ ከሌላው ህዝብ ጋር የሚያጋጭ አደገኛ የፖለቲካ አዝማሚያ እየመጣ ነበር የአማራ ብሔረተኝነት አዲስ ነው ይሄንን ብሔረተኝነት ከርክ በላይ ለጥጦ ጦረኛ ብሔረተኝነት የሰርቢያን ብሔረተኝነት የሚመስል ባህሪ እየመጣ ይዞ ነው የመጣው ለምሳሌ በግልጽ ግጭቶች ሲካሄዱ ነበር መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል አይደለም ብሎ የሚናገር የአማራ ሊቅ የአማራ አመራር ታይም ዱም ምልምል ፋኖች በወልዲያ ከተማ ተመርቋል ቡድኑ ከክልሉና ከክልሉ ውጪ የመለመለ በርካቶችን ያሰለጠነና ያስታጠቀ ነበር እሳቸው እነዚህ ከአፄ ምኒልክ ቤተ መንግስት ተዋርደው እንዳይወጡ መከታ የሆነው ፋኖ የማናናቅ የክህደት እንትን የማሳየት ሁኔታዎች ይስተዋሉ እንደነበር አይተናል ከመጠብቀው በላይ ተደራጅቷል ከጠበቁት በላይ ታጥቋል ሲጮህ የሚውለው ዲያስፖራ ያብይ አህመድን ፎቶ ደሞ ይዞ በዚህ በእንትን የሚወጣል ሰንደቅ ዓላማ አጅቦ ምናምን ኢትዮጵያ ኃይል ነኝ ብሎ ይሄንን ማላገጥ አቁመው ከአማራ ህዝባዊ ኃይል ፋኖ ጋር አቆመው በተለያዩ ደጃፎች ደጅ እየጸኑ የአማራ ህዝባዊ ኃይል ማለት ፋኖ ማለት ይሄ ነው የሚለውን መልእክት ማስተላለፍ አለባቸው ስሙ ብቻ ይበቃል አይደል ስሙ ብቻ ይበቃል መማረክን የመጨረሻ ትልቅ የውርደት ጥግ አድርገው ነው የሚያነሱት ሰው የሚልን ሀገር የሚለውን ኃይል ለማዳፈን ከመሯሯጥ ለኢትዮጵያ የምታስብ ከሆነ እንዲያብብ እንደውም ድጋፍ ልታደርግለት ነው የሚገባው 45 አማራዎችን በየቤታቸው ያንኳኩ ያፈኑ የደበደቡም ጭምር ወስዶ አስሯል የኦሮሞ ሚሊሻዎች ሲደመር የመከላከያ ልብስ የለበሱ ግን ጽንፈኛ ሆነ ግን የሚደግፉ አካላት በጋራው ነው ያደረጉት ይሄ ዋናው ጉዳይ እነሱ ሀገር አፍራሾች ስለሆኑ ሀገር እንዳያፈርሱ ፋኖ እንዳይከለክላቸው ነው ፋኖ የሚፈርጁበት እንደዚህ ህገወጥ ነው ኢመደበኛ ነው ምንድነው የሚሉበት በአማራ ህዝብ ተከሳለ ፓርቲ አቋቁመ ሄደ የኦነግ ጉዳይ አስፈጻሚ ልትሆን አይደለም ያ ሁሉ መስዋዕትነት ተከፍሎ ስንት ጀግኖች ተዋርቀው በየቦታው እና ተስፋት ነጋን ጎቶ ያወጣቸው ጀግና እኮ አልፈዋል አይደል አንድ ስብሰባ መሬታችን መንግስት መከላከያውን ያውጣ ከፈለገ በ3 በ4 ቀን ውስጥ ነፃ እናወጣለን እንተዋወቃለን እኛና እነሱ የራያ መሬትና ወልቃይት ካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም ኢትዮጵያ ሰላም የምትሆነው የራያ ማንነት የወልቃይት ማንነት ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት ካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም እነም ብሔረተኝነት ከርክ በላይ ለጥጦ ጦረኛ የራያ መሬት የሰርቢያን ብሔረተኝነት ወልቃይት ካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት እስካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል አይደለም ብሎ የሚናገር የአማራ ሊቅ የአማራ ህገ መንግስት የጸደቀው ህገ መንግስት እስካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም ፉርማኒሳ አጃራሙፍ ጭሙዳ ማለ ማረብሰኒን ፉርማተም ሲማሌ ሞኝ ያረብሱሬ አንጎስ ፈቀቴ ቢየስቶ አቴ ነነረብሲና ማልጁ ኢትዮጵያ ሰላም የምትሆነው የራያ ማንነት የወልቃይት ማንነት
ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት እስካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም ፋኖ ግን ተፈጥሯዊ ነው። ሰው የሰራው መደብ ያስተካከለበት ምን ያለበት አይደለም። ተፈጥሯዊ ነው። በቃ ኢትዮጵያ መበተን ለታላቁ ትግራይ መመስረት ለታላቁ ኦሮሚያ ግንባታ ጅምር ዛሬ ጀሪ ዋንሰኒ ደንደው እዩ ደንደው ቦው ደንደው ማቀበሌሲ ደንደው ከነሰደን ቆፈ ደንደው ሁለቴን ነው የምላቸው። እኛም ፋኖች ነን። መቀመጫችን አዲስ አበባ እንጂ ልባችን ያለው እናንተ ውስጥ ነው። ሰልጣኞች ነን። እየሰለጠንን ያለ ነው። ለአንድነቱ ማንሳት ነበር ነው ዝጋጅ በዚህ ጠያቂ የለም። እዚህ ጋር ይርሳብሳብ ሮበለ ክልል ውስጥ በጣም ፌደራላዊ የሆነ የአማራን ህዝብ ከሌላው ህዝብ ጋር የሚያጋጭ አደገኛ የፖለቲካ አዝማሚያ እየመጣ ነበር። የአማራ ብሔረተኝነት አዲስ ነው። ይሄንን ብሔረተኝነት ከርክ በላይ ለጥጦ ጦረኛ ብሔረተኝነት የሰርቢያን ብሔረተኝነት የሚመስል ባህሪ እየመጣ ይዞ ነው የመጣው። ለምሳሌ በግልጽ ግጭቶች ሲካሄዱ ነበር። መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል። አይደለም ብሎ የሚናገር የአማራ ሊቅ የአማራ አመራር ታይም ቀጥሎ 250 ሰው ተገሎ በክልሉ ልዩ ኃይል ጉርጋስ ሲከፈርበት ታያለሽ። አንድ የሚያዋጋ ኮሎኔል ጦር ግንባር ሆኖ ፌስቡክ ይጽፋል እንዴ? ስለዚህ በፌስቡክ መዋጋት ካለ በፌስቡክ ሲዋጉ የነበሩት አብይ አህመድ ናቸው። ፋኖ ነነረብሲና ማልጀቹ ኢምቦይና ነማ ማጀታቦ ማረከት ወደ እንደዚህ ሶፍት ከኒፍ ጀሪ ዋንሰኒ ደንደው እዩ ደንደው ቦው ደንደው ማቀበሌሲ ደንደው ከነሰደን ቆፈ ደንደው አማ ነጫላ ረብሰምቴት አማ መቃንኪ የተቆዩ መቃብራን ተፈካታ ጋፍ ማለፊ በቃ ይሱማ ዋማው አማ እንደውም ሱሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላንደ ጎጎሬ ጀዴተነን ማንሳት ነበር ነው ዝጋጅ በዚህ ጠያቂ የለም። እዚህ ጋር ይርሳብሳብ ሮበለ ዋናው ጉዳይ እነሱ ሀገር አፍራሾች ስለሆኑ ሀገር እንዳያፈርሱ ፋኖ እንዳይከለክላቸው ነው። ፋኖ የሚፈርጁበት እንደዚህ ህገወጥ ነው ኢመደበኛ ነው ምንድነው የሚሉበት? በአማራ ህዝብ ተከሳለ ፓርቲ አቋቁመህ ሄደ የኦነግ ጉዳይ አስፈጻሚ ልትሆን አይደለም። ጃዋር አብይን ጃለተ ሙፍታህ ትግሬን ጃለተ ሙፍታህ አማራን ጃለተ ሙፍታህ ሀገ ፈደውን አፋን ሚያይ ሀቅቲ በከዋን እንጅጅረምኔ ጃዋር ካናለ የቹ ሳንስሪ ቱር ሂው ኢኩዌትድ ናማ ሀቃ ፈልመቱ ፊናማ ናማ ሀቀናማ ሳሙ ወልቅጤስ ይቻላል እኒ ነብይ እኒ ቁልቁሉ ክልል ውስጥ አንድ የሚያዋጋ ኮሎኔል ጦር ግንባር ሆኖ ፌስቡክ ይጽፋል እንዴ? ስለዚህ በፌስቡክ መዋጋት ካለ በፌስቡክ ሲዋጉ የነበሩት አብይ አህመድ ናቸው። ፋኖ አልነበረም። እሳቸው እዚህ ከአፄ ምኒልክ ቤተ መንግስት ተዋርደው እንዳይወጡ መከታ የሆነው ፋኖ የማናናቅ የክህደት እንትን የማሳየት ሁኔታዎች ይስተዋሉ ይዞ ነው የመጣው። ለምሳሌ በግልጽ ግጭቶች ሲካሄዱ ነበር። መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል። አይደለም ብሎ የሚናገር የአማራ ሊቅ የአማራ አመራር ታይም ቀጥሎ 250 ሰው ተገሎ በክልሉ ልዩ ኃይል ጉርጋስ ሲከፈርበት ታያለሽ። እጂ የጸኑ የአማራ ህዝባዊ ኃይል ማለት ፋኖ ማለት ይሄ ነው የሚለውን መልእክት ማስተላለፍ አለባቸው። ስሙ ብቻ ይበቃል አይደል? ስሙ ብቻ ይበቃል። መማረክን የመጨረሻ ትልቅ የውርደት ጥግ አድርገው ነው የሚያነሱት። ሰው የሚልን ሀገር የሚለውን ኃይል ለማዳፈን ከመሯሯጥ ለኢትዮጵያ የምታስብ ከሆነ እንዲያብብ እንደም ድጋፍ ልታደርግለት ነው የሚገባው። 45 አማራዎችን በየቤታቸው ያንኳኩ ያፈኑ የደበደቡን ጭምር ወስዶ አስሯል። የኦሮሞ ሚሊሻዎች ሲደመር የመከላከያ ልብስ የለበሱ ግን ጽንፈኛ ሆነ ግን ሚሊያ ይሄ ቤተ መንግስት የተቀመጠው ገዢ ነኝ የሚለው አካል ምን ያህል ለኢትዮጵያ አደገኛ እንደሆነ ማሳያ ነው የሚል አስተያየት ያለው። መስዋዕት ነው ግን ተፈጥሯዊ ነው። ሰው የሰራው መደብ ያስተካከለበት ምን ያለበት አይደለም። ተፈጥሯዊ ነው። በቃ ኢትዮጵያ መበተን ለታላቁ ትግራይ መመስረት
ለታላቁ ኦሮሚያ ግንባታ ጅምር ዛሬ ትልቁን ሚና ያዘው እኮ ኦነግ ሻቢያና ትነግ ተማም እንደሚያዋጋ ኮሎኔል ጦር ግንባር ሆኖ ፌስቡክ ይጽፋል እንዴ? ስለዚህ በፌስቡክ መዋጋት ካለ በፌስቡክ ሲዋጉ የነበሩት አብይ አህመድ ናቸው፣ ፋኖ አልነበረም። እሳቸውን እዚህ ከአፄ ምኒልክ ቤተ መንግስት ተዋርደው እንዳይወጡ መከታ የሆነው ፋኖ የማናናቅ የክህደት የማሳየት ሁኔታዎች ይስተዋሉ እንደነበር አይተናል። ከምጠብቀው በላይ ተደራጅቷል፣ ከጠበቁት በላይ ታጥቋል። ሲጮህ የሚውለው